አንዱን መቅደሶች መልካቸውም ምሳሌያቸውም እየራሳቸው ነው የሚተረኩት። የዚህ ቤተክርስቲያን መስኮቶች 7 ናቸው። አንደኛ በሰባቱ ሰማያት ይመሰላሉ። ሁለተኛ ህንፃው ተሰርቶ ዓለም እስከሚያልፍ ድረስ በሰባት ረሆግ መቀደሳቸው ነው። ሶስተኛ ላሊበላን የሰባቱ ሰማያትን ምስጢር አሳይቶ ወደዚህ ዓለም ሲልከው ቅባ ክህነትና ቅባ መንግስት ቀብቶ ልኮታል። ላሊበላም በዚህ ምድር ሲኖር በመንግስቱ ነግሶ በክህነቱ እየቀደሰ እያወደሰ መኖሩን ይገልጻል ማለት ነው። ዋናው ቃል ኪዳኑ መድረክን የረገጠ አፈርክን የቀመሰ ህንፃዎችህን ያዩ ዓይኖች ንዑዳን ክቡራን ናቸው ብሎ ኢየሱስ ክርስቶስ ለቅዱስ ላሊበላ ቃል ኪዳን ሰጥቶታል። ከአንተ ቤተ ክርስቲያን መጥተው የጸለዩትን የተሳለሙትን ዕጣን ጧፍ መባ የሰጡትን ኃጢአታቸው እንደ ነብር መልክ ይሽጎረጎር እንደ በረዶ አነጻልሃለሁ። በምጽአት ጊዜም ከ12ቱ ሐዋርያት ጋር ትፈርዳለህ። የወዳጆችህን ደብዳቤ እሰጥሃለሁ፣ ተቀብለህ ወደ ገነት ታገባቸዋለህ ነው የሚለው። ደስ ሊለዎት ይገባል። ይህ ምድራዊ